ይሄ አስተሳሰብ ሊኖርሽ ይገባል። በተለይ በአረቧ ሀገር ላይ ስትሰሪ ይሄን አመለካከት ለራስሽ ልታዳብር ይገባል። ይሄም አመለካከት በህይወቴ ውስጥ የትኛውም ሰው ቢመጣ የትኛውም ሰው ቢሄድ እኔ ለራሴ በቂ ነኝ፣ ፈጣሪ በአምሳያው የፈጠረኝ ሙሉ አድርጎ ነው ብለሽ ማሰብ አለብሽ። የሆኑ ሰዎች የሆነ ሰዓት ላይ ይከቡሻል፣ የሆነ ሰዓት ላይ ያወሩሻል፣ የሆነ ሰዓት ይደውሉልሻል፣ የሆነ ሰዓት ደግሞ በዙሪያሽ ለምንድን ነው እስክትይ ድረስ ብቻሽን ትቀሪያለሽ። ሁሉም በዙሪያሽ ያሉ ሰዎች ይሄዳሉ። አየሽ፣ እኔ ለራሴ በቂ ነኝ ብለሽ ማሰብ ከቻልሽ ማንኛውም ሰው በህይወትሽ ውስጥ ቢመጣ ማንኛውም ሰው በህይወትሽ ውስጥ ቢሄድ ጉዳይሽ አይሆንም። የመጣው ይመጣል፣ የሄደውም ይሄዳል። እኔ ለራሴ በቂ ነኝ ብለሽ ማሰብ መጀመር አለብሽ። ብዙ ጊዜ አረብ ሀገራት ላይ ያሉ እህቶች በጣም የሚጎዱበት አንዱ የመጀመሪያው ነገር ሰዎች ቀርበዋቸው ሲርቋቸው በጣም ያዝናሉ፣ በጣም ይጎዳሉ፣ በጣም ይሰማቸዋል። ለምንድን ነው ይላሉ። አየሽ፣ ከሰዎች ብዙ ስለምትጠብቂ ነው። ሰዎች እንዲያወሩሽ፣ ሰዎች እንዲያሞግሱሽ፣ ሰዎች እንዲያበረቱሽ፣ ሰዎች ጎበዝ ጎበዝ እንዲሉሽ። እነዚህ ቃላቶች የቀሩ ቀን ግን አንቺ ትወድቂያለሽ። እነዚህ ቃላቶች የቀሩ ቀን ግን ብዙ የብቸኝነት ስሜት ይሰማሻል። እኔ ለምንድን ነው ይሄን ነገር የማደርገው ብለሽ ማሰብ አለብሽ። ሰለሞን ቢሄድ ወንደሰን ይተካል፣ ቅድስት ብትሄድ ሰላም ትመጣለች የሚል አስተሳሰብ ይኖርሽ። እኔ ድሮ በዙሪያ በጣም ብዙ ሰዎች ነበሩ። አሁን ላይ ግን በጣም ብዙ ሰዎች የሚባሉ የሉም። በጣም ጥቂት ሰዎች ናቸው በዙሪያ ያሉት። የሚያወሩኝን አወራለሁ፣ የማያወሩኝን አላወራም። የሚጽፉልኝን ጽፋለሁ፣ የማይጽፉልኝን አልጽፍም። ሁሌ ፈላጊ መሆን ይደክማል። እነሱ የሚፈልጉኝ ከሆነ እነሱ የሚፈልጉኝ፣ እኔ ብቻ አልፈልጋቸውም። እና በህይወትሽ ውስጥ እኔ ለራሴ በቂ ነኝ ብለሽ ማሰብ ከጀመርሽ ያኔ የምር ጠንካራ ሴት ትሆኛለሽ። ያኔ የምር ሁሉንም ነገር ማለፍ ትችላለሽ። የትኛውም ሰው ቢመጣ ቢሄድ ጉዳይሽ አይሆንም። የትኛውም ሰው አብሮሽ እንደማይኖር እርግጠኛ ትሆኛለሽ። ማንም ሰው እኮ የሆነ ታይም ላይ አብሮሽ ይሆናል፣ የሆነ ታይም ላይ አብሮሽ ላይኖር ይችላል። ከአንቺ ጋር ግን እስከ መጨረሻው እስትንፋሽ እስኪቆም ድረስ አብራ የምትኖረው ያቺ አብራሽ ያለችዋ ሴት ናት። እሷም አንቺ ነሽ። ከዛ ውጭ ሰው ቢመጣ ሰው ቢሄድ ብዙም አይሙቅሽ፣ ብዙም አይበርድሽ እና ራስሽን ጠንካራ አድርጊ። ከየትኛውም ሰው ምንም ነገር አትጠብቂ። ካረጉልሽ ጥሩ፣ ካላረጉልሽም ጥሩ። ከሰው መጠበቅ ይገላል፣ ከሰው መጠበቅ ይሰብራል። ያረጉልኛል ብለሽ አስበሽ ሳያረጉልሽ ሲቀሩ ታዝኛለሽ፣ ቅስምሽ ይሰበራል። ለራስሽ ጠንካራ ሁኚ፣ ራስሽን ውደጅ፣ ራስሽን አክብሪ። ከማንም ጋር ራስሽንም አታወዳድሪ። አስተማሪ ጠቃሚ ቪዲዮዎች እንዲደርሱሽ ሰብስክራይብ ማድረግ ቻናሉን እንዳይረሳ። አመሰግናለሁ።